እንዴት ናችሁ? ይሄኛው ቪዲዮ ያው ለዩዘር ማኑዋሉ ጋይድ ይሆናል። ሞር ትጠቀሙበታላችሁ ብለን ስላሰብን አዘጋጅተናል። በዩዘር ማኑዋሉ መሰረት ቅደም ተከተሎችን ተከትለን የምናቀርበው ይሆናል ማለት ነው። ኦኬ ስለዚህ መጀመሪያ ላይ ያለው ፐርቼዝ ሞጁል ነው። ስለ ፐርቼዝ ሞጁል አይ ቲንክ በደንብ እናውቀዋላችሁ። ፐርቼዝ ማኔጅመንት ሲስተም የሚጠቅማችሁ ለምንድን ነው? ከቬንደሮች ጋር አንዳንድ እቃዎችን ኢንቨንተሪ እቃዎችን ለመገበያየት ነው ማለት ነው። ፎሬንም ሎካልም ሊሆን ይችላል። መጀመሪያ የምንጀምረው በፎሬን በሎካል በዩዘር ማኑዋሉ መሰረት በሎካል ፐርቼዝ ነው የምንጀምረው ማለት ነው። ስለዚህ ከፐርቼዝ ሪኩዌስት እንጀምራለን። ፐርቼዝ ሪኩዌስት ላይ ከዚህ በፊት የተሰሩትን ሪከርዶች እንደዚህ ያሳያቸዋል። አዲስ ለመመዝገብ ኒው ብላችሁ እዚህ ጋር ዲቴይሎችን መሙላት ነው። እዚህ ጋር ሰፕላየር፣ እዚህ ጋር ፕሮዳክቶችን አዳድ ማድረግ ከነ ኳንቲቲያቸው እዚህ በኋላ ያው ሰብሚት ይደረጋል። ፐርቼዝ ሪኩዌስቱ ሪቪው የሚያደርግ አካል ሪቪው ያደርገዋል። ከዛ በኋላ አፕሩቭ ይደረጋል ማለት ነው። እዚህ ጋር ፐርቼዝ ታይፕ የምትለዋ አይታችኋት ከሆነ ዳይሬክት ነው የምትለው። ይሄ ማለት ሎካል ነው። እንደ አማውንቱም ሊለያይ ይችላል። ግን አሁን ዳይሬክት በሚለው ይለፍ ማለት ነው። ክሬት ዳይሬክት ፐርቼዝ እንለዋለን። ከዚህ በኋላ ፐርቼዝ ኦርደር ካውንት ላይ አንድ ብሎ ይቆርጥልናል። እዚህ ላይ ገብተን ፐርቼዙን ማየት እንችላለን። አርኤፍኪውን ማየት እንችላለን። አርኤፍኪው ላይ እዚህ ላይ እንደምታዩት ያው የሰጠነውን ፕሮዳክቶች እዚህ ጋር አስቀምጧል። ለቬንደሩም እንደዚህ አስቀምጧል። ከዚህ በኋላ ለቬንደሩ በኢሜል ወይም ፕሪንት አድርጎ ይሰጠዋል። በኢሜል ላክለት። ሴንድ ኢሜል እንለዋለን። ይሄን ኢሜል አርኤፍኪው ላክንለት። ከዚህ በኋላ ኮንፈርም ሲያደርገን ኮንፈርም እንለዋለን ማለት ነው። ከዚህ በኋላ ፐርቼዝ ኦርደር ይሆናል ማለት ነው። ከፐርቼዝ ኦርደር በኋላ ፕሮዳክቶቹን ሪሲቭ ማድረግ እንችላለን። ምናልባት እዚሁ ላይ ሪሲቭ ብንለው ወደ ኢንቨንተሪ ሪሲት ፎርም ይወስደናል። ስለዚህ ወደ የትኛው ስቶክ ነው የሚገባው? ወደዚህኛው ስቶክ ወይም ወደዚህኛው ኢንቨንተሪ ስቶር ነው የሚገባው። መቀየር ይቻላል። ይሄም ቫሊዴት ነው ማለት ቀጥታ ኢንቨንተሪያችንን አፌክት ያደርገዋል ማለት ነው። ኦኬ ከዚህ በኋላ ቢልም ክሬት ማድረግ እንችላለን። ክሬት ቢል ብለን ለቬንደሩ ክፍያ ቢል ክሬት ይደረጋል። ይሄ ቢል በኋላ አካውንቲንግ ላይ የምታገኙት ይሆናል ማለት ነው። ቢል ዴቱን መርጬ ኮንፈርም እለዋለሁ። ኦኬ ጨርሰናል። ከዚህ በኋላ ፔመንት ሪጂስተር ፔመንት የምትለዋ ላይ ፔመንት ሜተዱን አስገብተን የሚከፈለውን አማውንት ራሱ አውቶማቲክሊ ይዞት ይመጣል። የተከፈለበትን ዴት አስገብተን ክሬት ፔመንት እንለዋለን። በዚህ መሰረት ከባንካችን እንደተቀነሰ ሲስተሙ ያውቃል ማለት ነው። ከዚህ በኋላ ይሄ ነገር ፔድ ብሎ ይጽፋል። ያኔ ኢንቮይሱ ከፔመንት ጋር ተገናኝቷል። ለቬንደሩ ከፍለነዋል ማለት ነው። ስለዚህ በዚህ መሰረት ሎካል ፐርቼዝ ሪኩዌስቱን እናደርጋለን ማለት ነው። እሺ
ቀጣይ ወደ ፎሬን ፐርቼዝ እንሂድ። ፎሬን ፐርቼዝም ተመሳሳይ ፐርቼዝ ሪኩዌስት ላይ ጀምረን ነው የምንሄደው። የሚለየው እዚህ ጋር ስቴት የምትለው ላይ ፎሬን ፐርቼዝ የምትለዋ ፎሬን ፐርቼዝ ለመስራት ነው ማለት ነው። ስለዚህ ኒው እንበል፣ ቬንደሩን እንምረጥ። ከዚህ በኋላ ፕሮዳክቶቹን ልክ እንደቀደሙ ፕሮዳክቶቹን እናስገባ። ሪኩዌስት የሚደረጉትን ፕሮዳክቶች ከነ ኳንቲቲያቸው ኦኬ። ከዚህ በኋላ ሰብሚት ይደረጋል። የቅድሙን ቅደም ተከተል ያልፈዋል። ሪቪው ይደረጋል፣ አፕሩቭ ይደረጋል። ከዚህ በኋላ ፐርቼዝ ታይፕ የምትለዋ እዚህ ጋር ኦፕሽን ይኖረናል። እቺን ኦፕሽን ላይ ፎሬን ፐርቼዝ ብለን መርጠን ከዚህ በኋላ አርኤፍኪው ለቬንደሮቹ መላክ እንችላለን። እዚህ ጋር ቬንደር ለብዙም መላክ እንችላለን። እንደዚህኛው ብቻ እንላክለት። ለአሁኑ ሴንድ አርኤፍኪው ብለን እንልካለን። ከዚህ በኋላ ምንድነው የሚደረገው? ክሬት ፐርቼዝ የምትለዋን ክሊክ እናደርጋለን ማለት ነው። ክሬት ፐርቼዝ ስንለው ፐርቼዝ ኦርደር ካውንት አንድ ይሆንልናል። እዚህ ላይ ገብተን ፎሬን ፐርቼዙን አክሰስ ማድረግ እንችላለን። አርኤፍኪው ማለት ነው። እዚህ ጋር እቺ ሌብል የምታሳየን ፎሬን እንደሆነች ያሳየናል ማለት ነው በግልጽ እና ስቴቱ ላይ ስቴቱ አርኤፍኪ ሴንት ላይ ነው፣ ምክንያቱም ስለላክንለት። ከዚህ በኋላ ፕሪምፖርት ፕሮሰስ ሲጀምር ፕሪምፖርት ላይ እናደርገዋለን። አታችመንቶቹን እዚህ ጋር በስቴቶቹ መሰረት አታችመንት ማድረግ ይቻላል። ፐርቼዝ አታችመንት የምትለዋ ላይ ፕሪምፖርት አታችመንቶች ካሉ እዚህ ጋር አታችመንቶቹን አታች ማድረግ ይቻላል። ኤግዛምፕል ነው። ስለዚህ አንደኛውን ዝም ብዬ አደርገዋለሁ። ዲስክሪፕሽን ካለ ዲስክሪፕሽኑን ጽፌ ሴቭ እለዋለሁ ማለት ነው። ስለዚህ በዚህ መሰረት ከዚህ በኋላ ቀጣይ ስቴፑ ኤልሲ ኦፕን ማድረግ ሊሆን ይችላል። ኦፕን ኤልሲ ብለን እዚህ ላይም ተመሳሳይ አታችመንቶች ካሉ አታች ማድረግ ይቻላል ማለት ነው። ከዚህ በኋላ ኮንፈርም እንለዋለን። ኮንፈርም ስንለው ቀጥታ ወደ ፐርቼዝ ኦርደርነት ይለወጣል። ከዚህ በኋላ ፕሮዳክቶች ወደ ኢንቨንተሪ የሚገቡበት ስቴጅ ላይ ነው ማለት ነው። ስለዚህ ተመሳሳይ ልክ እንደ ሎካል ፐርቼዙ ሪሲቭ ፕሮዳክት ብለን ወደ ምንፈልገው ኢንቨንተሪ ስቶር ወይም ሎኬሽን ማስገባት እንችላለን ማለት ነው። ቫሊዴት ብለን ኦኬ። ከዚህ በኋላ ክሬት ቢል የምትላለች ክሬት ቢል ብለን ቢል ክሬት ማድረግ እንችላለን። እሺን ሴቭ እናድርገው። ከዚህ በኋላ ኮንፈርም እንለዋለን። ይሄ ምን እያለን ነው? ዴቱን አልመረጥንለትም። ዴቱን እንመርጥና ኮንፈርም እንለዋለን ማለት ነው። ከዚህ በኋላ ፔድ ሆኗል። ጨረሰን ማለት ነው ፎሬን ፐርቼዝ